በሚፈለግበት አያችሁ ቤተክርስቲያን እስከምን ወርዳ የወንዙን ውሃ ምላልን ብለን እስከ ልካቸው እስከ ወሰናቸው የመላዘን እያንዳንዱን ጸሎት ስታዩት በጥንቃቄ የተሰራ ጥልቅ ጸሎት ነው። በእውነት ልጅን ቤተክርስቲያን የሰጠን አምላክ ስሙ የተመሰገነ ይሁን። አዎ በሥርዓተ ቅዳሴ ሌላው በጣም የሚገርማችሁ ምዕመናን የኛ ቅዳሴ አምስቱንም የስሜት ሕዋሳት የሚያሳትፍ ነው። ቅዳሴ ሲያስቀድስ ሰው ሙሉ የስሜት ሕዋሳት ስንት ናቸው? ኑሮ ሲወደድ አልጨመሩም አይደለ? ስንት ናቸው? አምስቱም ይሳተፋሉ። አንድ ሰው መቅደስ ገብቶ ካስቀደሰ ይሄ ገረገራው ላይ የሚቆመው ማለት አይደለም፣ ውስጥ ገብቶ የሚያስቀድስ ከሆነ አምስቱም ይሳተፋሉ። በአይኑ ስርዓቱን ያያል። ካህናቱ አንድ ቦታ ቆሞ አይቀድሱም። ይገባሉ፣ ይወጣሉ፣ ዑደት ያደርጋሉ። እያንዳንዱ ትርጉም አለው። ዝም ብለው በዚህ ጋር በገባ ይቀርበኛል ብሎ አይደለም የሚገቡት። እያንዳንዱ ትርጉም አለው። የሚቀባበሉት መጽሐፍ የሚያነቡበት እያንዳንዱ ስርዓት ትርጉም ያለው። በእኛ መካከል ይዞራሉ፣ ያጥናሉ። ካህናት መቼ ነው የሚያጥኑት? ዲያቆኑ የጳውሎስን መልእክት ሲያነብ በእኛ መካከል ካህኑ ይዞራሉ። ሌሎች መልእክታት ሲነበቡ ግን ውስጥ ናቸው። ለምንድን ነው የጳውሎስ መልእክት ሲነበብ የሚዞሩት? ዓለምን ዞሮ የሰበከ ሐዋርያ ማን ነው? ቅዱስ ጳውሎስ። የእሱ ሲነበብ ይዞራሉ። ዞረውን እያጠኑ ይዞሩንና ምን ይላሉ? እግዚአብሔር አምላክነ በከመ አንሃልከ ቅድመ ጥቅማ ለኢያሪኮ ይላሉ። እግዚአብሔር አምላካችን ሆይ የኢያሪኮን ግንብ በባሪያ በነዌ ልጅ በኢያሱ እጅ እንዳፈረስከው ይላሉ። ከማሁ አንህል ጥቅመ ኃጢአቴ ወኃጢአተ ኩሉ ሕዝብከ የኔንና የሕዝብህን የኃጢአታችንን ግንብ አፍርሰው ይላሉ። ለሁላችን ያፍርስልን። ስለዚህ ስርዓቱን በደንብ የሚያይ ሰው በአይኑ ያስቀድሳል። በጆሮስ ምኑን? የቅዳሴውን ዜማ ይሰማ። በአፍንጫውስ የዕጣኑን መዓዛ ምን ይላል? ያሸታል። ሶስት ሞላ። መቅመስ ነው። በመቅመስ የቻለ ስጋውን ደሙን ይቀበላል። ያልቻለ የቅዳሴ ጠበል ምን ይላል? ይጠጣል። የቀረን መዳሰስ ነው። ወንጌሉን እንሳለማለን። ካህኑ መጥተው መጨረሻ ላይ በእጃቸው ምን ይሉናል? ስንት ሞላ ማለት ነው። ይችን ቤተክርስቲያን የሰጠን አምላክ ስሙ የተመሰገነው። መላውን የስሜት ሕዋሳቶቻችን ሌላ ቦታ አዳራሽ ዘግቶ መጨፈር ይቻላል፣ ግን አምስቱንም የስሜት ሕዋሳት እንዲያመልኩ ማድረግ የምትችል የኛ ቤተክርስቲያን ብቻ ነች። እያንዳንዱ ስርዓት ደግሞ ቢተነተን በእውነት ጊዜያችንም እውቀታችንም ስለማይፈቅድልን ነው። ሌላው ምዕመናን በእውነት ቅዳሴ የክርስቶስን የሕይወት ታሪክ ማየት የሚፈልግ ሰው ማስቀደስ ነው ያለበት። ባጭሩ ቅዳሴ ማለት ክርስቶስ ተወልዶ እስኪሰቀል እስኪያርግ ድረስ ያለውን የሕይወት ታሪኩን ማየት የሚፈልግ ሰው መቅደስ ገብቶ ማስቀደስ ነው። ቅዳሴው ሙሉ በሙሉ የክርስቶስን የሕይወት ታሪክ ነው የሚያሳየው።